የተመሰገነ ይሁንልን። እናታችን ቅድስት ድንግል ማርያም፣ ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸው ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ረድኤተ እግዚአብሔርን አጋዥ በማድረግ የምንማማርበት የትምህርታችን ክፍል የሚሆነን ካህኑ ቅድም በቅዳሴው ላይ ያነበቡትን የዮሐንስን ወንጌል መነሻ በማድረግ እንማማራለን። ኃይለ ቃሉ እንዲህ ይላል፣ ውሃ አጠጭኝ ይላል። እስቲ ይህንን ቃል ሁላችን በአንድነት እንበለው። ውሃ አጠጭኝ። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ይህንን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ይህም ቃል ደግሞ የተነገረው ለሳምራዊቷ ሴት ነው። ውሃ አጠጭኝ አላት። ዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ የዚህ ትምህርትም መሰረታዊ ዓላማ ስለ ሳምራዊቷ ሴት መግለጽ ይሆናል። ውሃ አጠጭኝ ሲል ክርስቶስ ተናገራት። እነሆ እግዚአብሔር ወልድ ኢየሱስ ክርስቶስ ለዚህች ለሳምራዊቷ ሴት ሰው ሆኖ ተገለጸላት። አብርሃምን በቤቱ በአብርሃም ቤት የተስተናገደ አምላክ ሰውም ሆኖ ውሃ ጠጭኝ ሲል ለዚህች ለሳምራዊቷ ሴት በሥጋ ተገለጠላት። ታዲያ በውሃ ቀጇ ሳምራዊቷ ሴት ልቦና ለመስተናገድ የፈለገው አምላክ በቀትር ወደዚህ ሴት መጣ። ቀትር ከቀኑ 6 ሰዓት ላይ በአብርሃም ቤት የተስተናገደ አምላክ በሥጋ ተገልጦ በሦስትነቱ ተገልጦ በአብርሃም ቤት የተስተናገደ አምላክ ሥጋን ለብሶ ሥጋን ተዋህዶ በሳምራዊቷ ልብ ሊያድር ወንጌልን በልቦናዋ ሊያሰፍር ሲል በቀትር ወደዚህ ሴት መጣ ክርስቶስ። ወደ ሳምራዊቷ ሴት በአብርሃም ቤት የምሥራችን የተናገረ አምላክ ይስሐቅን ትወልዳላችሁ ብሎ ምስራች የተናገረ አምላክ በሳምራዊቷ ልብ ደግሞ የምሥራች የሆነውን ወንጌልን ሊነግራት ሊያስተምራት በቀትር መጣ። ጌታ መድኃኒታችን ኢየሱስ ክርስቶስ የምሥራችን ወንጌልን ተናገራት። ቀትር ላይ የፀሐዩ ሙቀት የፀሐዩ ቃጠሎ እጅግ ከባድ ነው። ክርስቶስ በዚያ ፀሐይ በዚያ ሙቀት በቀኑ 6 ሰዓት ላይ ወደዚህ ሴት መጣ። 6 ሰዓት ላይ ምን ነው ጌታ ኢየሱስ ክርስቶስ በዚያ በቀትር ሰዓት ሊገናኛት እሷን ማግኝቶ ሊያስተምራት ወደ ሰማርያ ለምን ሄደ? ቢሄድስ እንዴት ለአንዲት ሴት ሲል ወደ ሲካር ወደ ተባለችው የሰማርያ ከተማ ሄደ ቢባል ለመምህራን አብነት ለመሆን ነው። ለሊቃውንት አብነት ለመሆን ነው። ምሳሌ ለመሆን ነው። በዚያ ፀሐይ የችሽታ እንዴት ናት? ከኢየሩሳሌም ተነስቶ እንዴት ወደ ሰማርያ ሀገር ሲካር ወደ ተባለች ከተማ ለምን ሄደ ብለን ስናስብ መምህራን ሆይ አንድም ሁለትም ምዕመን ቢገኝ አስተምሩ ብሎ ምሳሌ የሆነን አብነት ሊሆነን ነው። ታዲያ
እናንተን ጉባኤ ካልሰፋ አየሩ ካልተመቻቸ አናስተምርም አትበሉ። ቃሉን ለአንድም ሰውም ቢሆን አስተምሩ ሲሉ ለሳምራዊቷ ሴት ብቻውን ሄዶ አስተማራት። እሷም አንዲት ሴት ናትና። አንድም ኢየሱስ ክርስቶስ በቀን በ6 ሰዓት ላይ ወደዚህ ሴት የሄደበት ምክንያት ውሃ ጠጭኝ አለ። አባታችን አዳም በለስም በልቶ የበደለው ይህን ጊዜ ነበረ። በቀትር 6